ሰላም ሰላም፣ እንዴት ናችሁ? እንደምን ከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለጥምቀተ ብርሃኑ በሰላም በጤና አደረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ወደዚህ መጥቻለሁኝ ወደ ሚዲያዬ እና በጣም ብዙ ደስ የሚያሰኝ ነገር ይዤ አልመጣሁኝም። ያው እንደምታውቁት ኢትዮጵያ ድባቧ መልካም አይደለም በአሁን ሰዓት። ይሄው አርቲስቶቻችንን በየጊዜው በየተራ አመት በዓል ሲመጣ አዲስ አመት ሲሆን የሆነ ነገር ሲሆን በሀዘን ነው የምንቀበል ያለነው በአሁን ሰዓት። ስንት ወንድሞቻችንን ከጎናችን እያጣን ነው እና በጣም ያሳዝናል። ብዙ መስራት የሚችሉ ለሀገር የሚጠቅሙ ለቤተሰብ የሚጠቅሙ ለሌለው የሚረዱ እነ ማንዲንጎ በጣም እነ ታምራት ሁሉ ስንታቸውን እያጣናቸው ነው ያለነው። በጣም ያሳዝናል። አሁን ደግሞ ያው ይህንን አጣን፣ ነፃነትን አጣነው እና በቃ ላይክ አይደኖ በጣም ነው ያዘንኩት። የእውነት እግዚአብሔር በሚያውቀው ልክ ከቤተሰብ አንድ እንደጎደላ ነው የተሰማኝ። በጣም የምወደው የማከብረው ደስ የሚለኝ አርቲስት ነውና የእውነት ሁሉ አልመሰለኝም። ዜናውን እንደዚህ ቲክቶክ ላይ ምናምን ላይ ሳይ ያው ከዚህ በፊትም ተወርቶበት ስለነበረ አሁንም እንደልማዳቸው የሞት መንፈስ እየጠሩበት ነው ብዬ ነበር ያሰብኩት። ግን በጣም ነው ያዘንኩት። እኔ ብቻ ሳልሆን የኢትዮጵያ ሕዝብ እንዳዘነ ነው የሚታየኝ። ከዛ በተጨማሪ ግን የሰው ሞት የሚያስደስታችሁ ርኩስ መንፈሶች የተጠናወታችሁ አላችሁ። ሁለት ሰው አይቻለሁ። ይሄ እንዳልክ የሚባል ጎተራ ባለጌ ስነ ስርዓት ያጣ ከአንዱ ወደ አንዱ ሃይማኖቱን እየተሸጋገረ ሰውና ሰውን የሚያጋጭ ባለጌ ስነ ስርዓት የሌለው ጋጠወጥ። ማንም ሰው በዚህ ምድር ላይ ማናችንም አንቀርም። ማንም ሰው ሁላችንም ጊዜያችንና ወረፋችንን ነው የምንጠብቀው። ስንጠራ እንሄዳለን እና ከዚች ላይ የሚቀር ሰው የለም። ምድር ላይ የሚኖር ሰው ማንም ሰው የለም። ሁሉም ጊዜ ያለው ሰዓቱን አናውቀውም። የምንጠራበትን ሰዓት አናውቅም። ምክንያቱን አናውቀውም። እንዴት እንደምንሄድ አናውቀውም። እሱን ፈጣሪያችን ብቻ ነው የሚያውቀው። መድኃኒዓለም ብቻ ነው የሚያውቀው። እና ለእንደዚህ አይነት ነገር ግን እርላፊ ነገር የሚያስጠላ ንግግር ካፋችን ባይወጣ ጥሩ ነው። ለምንድን ነው የምትናገረው ንግግር ማታውቅ ስነ ስርዓት የሌለ ጋጠወጥ? አንተ ከክርስትና ሃይማኖት ጴንጤ ሳይሆን ሞተ ምናምን አንተ የራስን ነገር ይዘሃል። ስለ ሰው ነፍስ ምን የሚያገባህ ነገር አለ? ሰው እንኳን ሞቶ ማርፍበት ሞቶ ሙታንን ትበላላችሁ፣ ሙታንን ትጨቃጨቃላችሁ፣ ስለ ሙታን መጥፎ ነገር ትናገራላችሁ። ሰው ሞቶ በድንን ትናገራላችሁ። አወቀን ብላችሁ አንድ ሰው ሃይማኖቱ የፈለገ ማንም ሰው የራሱ የግሉ ሃይማኖት የግሉ ነው። በቃ የራሴ ነው ብለህ ከነበርክበት ወጥተህ ሄደሃል። ያንን ይዘን መቀመጥ አለብህ። ስለ ሰው ነፍስ ግን የሚያገባህ ነገር የለም። የምትናገረውን እንኳን ማታቀል ምንድን እናንተ እንደዚህ ያደርጋችሁ? ምን አይነት ጉዶች ናችሁ? በማርያም ምንድን ነው ግን እንደዚህ የሚያደርጋችሁ? አንድ ሌላ ደግሞ መሐመድ ምናምን የምትባል ደግሞ የሙስሊም ቤተሰቦቻችን ተከታይ ሆንክ። ምን እየፈለጋችሁ ነው? ምንድን ነው የምትፈልጉት? የምትናገሩትን ማታውቁ ይሄ ኢትዮጵያዊ ግብረ ገብነት የሌለው ስነ ስርዓት ከየት አምጥታችሁ እንደዚህ አይነት ነገር እንደዚህ አይነት ቡኮ እንደምታወቁ ግን አላውቅም። እንደገና ደግሞ ወደ አርቲስት ገነት ንጋቱ ደግሞ ልግባ። አንቺ ደግሞ ድራማ ነበር ስታሳየን የነበረው። ቲያትር እየሰራሽ ነበረ በሰው ሞት ማለት ነው። ምክንያቱም ደረጀን ደወልሽለት፣ ስልክ ይዘሽ ደወልሽለት፣ አላወቅም። አንቺ ላይፍ እንደገባሽ አላወቅም። አሎ ደርዬ ምንድነው የምሰማው ነገር ምንድነው? እውነት እንዴ? ምን እንደዚህ ምን ሆኖ ሞተ? በእናትህ ምናምን ኢንፎርሜሽን ላይፍ ላይ ተቀምጠሽ ይባላል አይባልም። ይሄ ስነ ስርዓት አይደለም። ይሄ ኢትዮጵያዊነት አይደለም። ምን እየሆናችሁ ነው ያላችሁት?
ሀዘንን እኮ ሰው በስነ ስርዓቱ እኮ ሀዘንን እንኳን በህጉ በስነ ስርዓቱ ማዘን ነው እንጂ ምንድነው እናንተ ድራማ ነው የምትሰሩት? መታችሁ እዚህ ላይ ቁጭ ብላችሁ ድራማ ነው ትወናችሁ ነው የምታካሂዱት? በልጁ ሞት ነው የምታሾፉት? ምንድነው ነገራችሁ? ያለው ደረጃ ደግሞ አላወቅም ያለውን ኢንፎርሜሽን ይሰጣል። በቃ ሞት ነበረ፣ ስራ ሊሄድ ብሎ ነበረ፣ ትንሽ አመመኝ ብሎ ሄደ ሐኪም ቤት እንትናል። ምን ሆኖ ነው ጉባቱ እንደዚህ? የሚገርመው ነገር ፊቱ ጠቁሮ ነበረ። እውነትሽን ነው። ታዲያ ካየሽው ለምን ሄደሽ አልጠየቅሽም? ወይ ወደሽ ለምን አገልግሎት በቃ የሆነ ሄልፕ ለምን አልረዳሽም? ሚዲያ ላይ ተቀምጠሽ ፊቱ ጠቁሮ ነበር፣ ቀልቶ ነበር። ሀሜተኞች ሀሜት ነፍሱን ይማረውና ወደቀ ሲባል ተሰበረ ሲል ተቀበረ ነው የምትሉት እያለ የሞት መንፈስ የጠራችሁበት እናንተ ናችሁ። ሳይሞት ሞተ ብላችሁ ለጠፋችሁ። ምድረ ሟርተኛ የሞት መንፈስ በልጁ ላይ ያንጃበባችሁ እግዚአብሔር የስራችሁን ይሰጣችኋል። ስነ ስርዓት የላችሁም። ምድረ መርጦ አልቃሾች፣ ምድረ መርጦ አዛኞች፣ መርጦ አዛኞች ናችሁ እናንተ። መርጦ አልቃሾች ናችሁ። የሟርት መንፈስ ሰብሳቢ ናችሁ። እግዚአብሔር በሚያውቀው ማለት ነው። የእናንተ እኮ ተወርቶም አያልቅ። ስንት ነገር አለባችሁ እናንተ። ስንት ነገር በቅዱስ ሚካኤል ስም የእውነት ማርያምን ሰው ሲሞት እንትን ሆኖ ነበረ፣ እንደዚህ ያደረግ ነበረ፣ በዚህ ገብቶ ነበረ። የሰውን ስጋ ትበላላችሁ ቁጭ ብላችሁ። ግን አብራችሁ ነው የምትበሉት፣ አብራችሁ ነው የምትጠጡት፣ አብራችሁ ነው የምትውሉት፣ አብራችሁ ነው የምትሰሩት። የሰውን ገበና እንደዚህ ነው እንዲህ ነው እንዲሆኗል፣ እንዲጠቁሯል፣ እንዲቀልቷል። አንቺ ትልቅ ሰው አይደለሽ እንዴ? ካንቺ አሁን ይጠበቃል። አንቺ ብትወልጂ እናቱ ነሽ፣ የምታደርሺው ሴት ነሽ፣ ህፃን ልጅ አይደለሽ። እናንተ እኮ እማትረቡ እኮ ሰዎች ናችሁ። ማርያምን በጣም ነው የታዘብኳችሁ እኮ። እንደው አርቲስት የምትባሉ ሰዎች የተወሰነ ሰው ነው እንደው መልካም ሰው ግን ያየሁት እኔ የማረሳው የዚህ ልጅ ሞት ይሄ ልጅ እንኳን ሲሞት ባቡጂ የሚባለው ልጅ ሲሞት እንደ ላይክ በቃ ዝም ብሎ የሆነ ነገር በቃ እግዚአብሔር ይቅር ይበለኝ ላባባሉ ምንም ዘመድ እንደሌለው ወገን የሌለው ሰው ወይ መንገድ ላይ ወድቆ ሞቶ ተገኝቶ መዘጋጃ ቤት የሚቀብሩ ለነፍሱ ያለ መዘጋጃ ቤት ይዞ ከሄደ ወይ ማይታወቅ ሰው ወድቆ ሞቶ ሰው ወይ እዚህ ጋር ሰው ሞተ ብሎ ኢትዮጵያዊነታችን እኛ በኢትዮጵያዊነት ወይ ሰው ሞተ ብለን አዝነን ባናቆም ያንሶ ተባብሮ ተቆፍሮ ምናምን ይቀበራል። ይሄ ሀቅ ነው። አንዋሽም፣ አንካካድም። የዚህ ባቡጂ የሱን አል ስሜት ነው የሚሰማኝ። ልክ እንደራሴ ወንድም እንደራሴ ስጋዬ ነው የሚቆጭ። የእውነት ማርያምን የፈለገ ነገር ቢሆን የሱ አቀባበር ነው። የሱ ሀዘን ነው የታዘነው። እንደዛ ነው። ግን ሰርቷል። የሱን ያቀሙን ሲያደርግ የነበረ ልጅ ነው ምናምን። ማንም ሰው የራሱን ነገር ያድርግ፣ በግሉ ለሚያደርገው ነገር ያድርግ። ምንም አያገባል። የዚህ ልጅ ስጋ እንኳን በዛ ሰዓት ሞቶ ተቀብሮ ነፍሱ አላረፈችም ነበር። ስንት ስትሉ ነበር። አረቄ ይጠጣል፣ በዚህ ጋር ገባል፣ በዚህ ይወጣል፣ ይሾልካል፣ ይነሳል፣ ይሞታል፣ ይወድቃል ስትሉ አረሰም ነው የለ የዚህ የባቡጂ አይደለ? የዚህ ስንት ስትሉ ነበር። ስንት ነገር ሲወራበት እራሳቸው አርቲስቶች ሳትቀሩ ስታሙት ነበር። እንትናን ደግሞ ማነው ባቢ ነው እሱንም እንደዚህ ነገር ስትሉ ነበር፣ ስታሙ ነበረ። የማትሉት የማታወሩት የማትፈጥሩት ነገር የለም። አሁን ደግሞ አንቺ ትልቅ ሴትዮ ታዋቂ የተከበርሽ በሀገር የምትወደጂ ስልክ ላይ ላይፍ ላይ ተቀምጠሽ የልጁን ሞት እንዴት ሞተ ፊቱ ጠቆረ ቀላ እያልሽ አስተያየት ትሰጫለሽ። ነውረኛ፣ በጣም ነውረኛ፣ ስነ ስርዓት የሌለሽ ባለጌ፣ የእናት ባለጌ ነሽ። በጣም ያዘንኩብሽ። በጣም ወድሽ፣ በጣም ማከብርሽ፣ በጣም ብላንቺ ቦታ ነበረኝ። አሁን ግን እንዴት እንዳዘንኩና
እንደወረወርኩሽ እንጃ ብቻ ላይ አይደለም ሙሉ የኢትዮጵያ ሕዝብ ጠቅላላ ወተሽ እያለቀሽ ይቅርታ መጠየቅ አለብሽ። በእውነት በጣም ትልቅ ይቅርታ ቆሞ እንደው ተንበርክከሽ የኢትዮጵያን ሕዝብ እሱን ቤተሰቦቹ ሳይቀሩ ሚስቱን ልጆቹን እንደው ሁሉን ሰው የኢትዮጵያን ሕዝብ በሙሉ ማለት እሱ አርቲስት የሕዝብ ነው። ለሁላችንም አሳዝኖናል። ለሁሉም ነው የሚያሳዝነው። ግድ ለእናቱ ለአባቱ ለሚስቱ ለልጆቹ ብቻ አይደለም። ምክንያቱም አርቲስት የሕዝብ ነው። ግን የሚገርምሽ ሕዝብ ያነሳል፣ ሕዝብ ይጠላል። አንቺ ግን በአሁኑ ሰዓት በዚህ ምክንያት ወረድሽ። እንደኔም ብዙ ሰው ተማሯል። ይሄኔ መቼም ባላቅም ባላይም እኔ ስሜት ልናገር ብዬ ነው ዛሬ። በጣም ነው ራሴን ሁሉ ነው ያመመኝ። የልጁ ሞት ራሱ በጣም አሳዝኖኛል። በጣም ከቤተሰብ ሰው የጎደለብኝና ነው ያዘንኩላት። ግን መቼም ሙዚቃ እናንተን ይመስል አላለቅስም። አልቅሻለሁ። እና እባካችሁ ይሄ በሚዲያ ቁጭ ብላችሁ ሚዲያ ላይ ሚዲያ ላይ ቁጭ እንዴ ስንቱን ነገር ነው። ሰው ሲሞት ቀርጻችሁ፣ ሰው ሲታመም ቀረጻ፣ ሰው የሆነ ነገር ሲሆን ቀረጻ፣ ስንት የሚሰራ ለምን ሌላ ነገር አሰሩም ወይ? እንደዛ ነው ወይ እናንተ ይሄንን ህዝብ ፎሎ የምታገኙትና ምናምን? ለነገሩ የኢትዮጵያ ህዝብ ወረኛ ነው። ወረኛ ወሬ ለማዳመጥ ለዚህ ነው የሰውን ልብ ትረታውን አውቃቸዋል። በዚህ ነው እናንተ ቢዝነሳችሁን የምትሰሩት። ግን በዚህ መሃል የሟች ቤተሰብ ይጎዳል፣ ያዝናል በሚሆነው ነገር። አንቺም ከመሬት ተነስቶ ችግር ደርሶብሽ ቤተሰብሽ በሆነ ነገር ቢሞት እንደዚህ የገነት ወንድም ወይ ምናምን እንደዚህ ሆነ ሞተ ምናምን ደስ ይልሻል? አይልም። ይልሻል አይልሽም? ሞትን ደግሞ አውቀሻል፣ ታውቂዋለሽ። ሞት እንዴት እንደሚሞት የነካው ያውቋል። አባትሽ ሞተው እንዴት ሆነሽ እንዳዘንሽ ታስታውሻለሽ? አትረሽም። ሁላችንም ሞት ቤታችን አንኳኩቷል። ሰው ሲሞት በሞት ላይ ሰው ሲመራመር ያናድደኛል። እንደገና ላይፍ ላይ ተቀምጠሽ ለዛው እና አሁን አንቺም የኢትዮጵያ ሕዝብን ይቅርታ መጠየቅ እንደሚገባሽ ነው የሚታየኝ። አላቅም በዚህ ማል ጠይቀሽም ሊሆን ይችላል። አላቅም አላየሁም። ዛሬ ሙሉ ቀን እኔ ዝም ብዬ ነው ላይፍ ገብቼ መስራት ይፈልጌ የምሰራው ውስጤ ስለተቀመጠ ስላልቻልኩ አንደኛ፣ ሁለተኛ አንተ ደግሞ አንኮላ እንዳልካቸው የምትባል ባለጌ የድሮ ኦርቶዶክስ የዛሬ ጴንጤ ክብረን ጠብቅ። ዝም ብለህ በአፍ ከቻልክ ስበክበት፣ መልካም ነገር ተናገርበት። ሲጀመር እናንተ ዛሬ ስድብ ነው እንትናችሁ፣ ስብከታችሁ ከክርስትና ሃይማኖት ጋር ከኦርቶዶክስ ጋር የሚያያይዛችሁ። ለነገሩ ያለባችሁ የሰይጣን መንፈሳችሁ ነው ክርስቲያንን የሚያሰደባችሁ፣ ኦርቶዶክስን የሚያሰደባችሁ። ኦርቶዶክስን መሳደብ፣ ቤተ ክርስቲያን መሳደብ፣ ስለመጻፍ ጠቅላላችሁ ጴንጤ የምትባሉ ይሄ በአሁኑ ሰዓት ያላችሁ የድሮዎቹማ ስነ ስርዓት አላቸው። የእውነት እግዚአብሔርን ነው የሚሰብኩት። የእውነት ስለ እግዚአብሔር ነው የሚጸልዩት። የእውነት ከእግዚአብሔር ጋር ነው ኮንታክት ያላቸው። እናንተ የዛሬ ምድረ ዘይት ቸርቻሪ፣ ምድረ ዘራፊ፣ ምድረ ይሄ ሆቴል ውስጥ ሰውን እያስገባችሁ የምትዘርፉ ሌቦች አርፋችሁ ብትቀመጡ ይሻላችኋል። ኦርቶዶክስን እናንተ በምንም አባታችሁ መናገር አትችሉም። ኦርቶዶክስ ሃይማኖት ያ ክብራችሁን ጠብቁ። ማንም ኦርቶዶክስ እናንተን ተናግሮ አያውቅም። ምክንያቱም ኦርቶዶክስ ስነ ስርዓት ስላለው፣ የድንግል ማርያም ልጆች ስነ ስርዓት ስላለን እኛ እናንተን አንሰድም። እናንተ ግን ሁሌ ሰውን አታክ ታደርጋላችሁ። አታክ በጣም ነው የምትወዱት፣ ሰውን መነካካት። እኛ መስሚያችን ደግሞ ጥጥ ነው። እንደናንተ አይነት ባለጌ ክርስቶስን ባፋችሁ ሰውን ከመስደብ ክርስቶስን ስበኩበት። ያ ነው ለእናንተ የሚጠቅማችሁ። የእውነት ከሆናችሁ የሚሰማችሁ ከሆነ ግን እናንተ የሰይጣን መንፈስ ነው ላችሁ ላይ የሚያስጨፍራችሁ። አንዴ ጣሪያ ላይ የሚያሮጣችሁ እንደ ዝንጀሮ መንፈስ ይዟችሁ ነው።
እና አንተ እንዳልክ የምትባል ደግሞ ይሄ ላይክ በቃ ምን እንደምታስጠላኝ የራሱ ሰው እኮ አትመስለኝም። ድንግል ማርያምን ነው የምነግርህ። እግዚአብሔር ምስክሬን ሰው አትመስልም። ዳቢሎስ ወረኛ ምድረ ሌባ ብርን ለመሰብሰብ ብለን ሃይማኖት የምቀይረው። ምክንያቱም በአሁኑ ሰዓት የጴንጤ ሃይማኖት ያላችሁ ሰው ገንዘብ ብር ብቻ ዘይት መቸርቸር ነው፣ አዳራሽ መከራየት ነው። ይሄ አሁን በአሁኑ ሰዓት ምን ችግር አለ ኢትዮጵያ? ከዛ መጮህ ነው፣ መራገጥ ነው። አሜን አሜን በሱ አሜን። አሁን እናንተ ከነ ፓስተር ቸሬ ጋር ትደመራላችሁ። ከስንት አባት ፓስተሮች ጋር ድሮ የነበሩ ጥንት የነበሩ ስንት አሉ እግዚአብሔር ይመረጣቸው። ከነሱ ጋር እናንተ ትደመራላችሁ ማለት ነው። እንደዛው ነው። እኔ አላውቅም የእናንተን ስራ ነው ማለት ነው። ግን ተከበር፣ ክብርህን ጠብቅ። በጣም በጣም ክብርህን ጠብቅ፣ ክብርህን ጠብቅ። ኦርቶዶክስን መናገር አንተ ምንም አፍ የለም። በምንም ኦርቶዶክስን ሳይቀበል ከኦርቶዶክስ ወደ ጴንጤ ሳይመጣ ሞተ ምናምን። አንተ ባለጌ፣ ስነ ስርዓት ያጣ ስድ ባለጌ። አፋችሁን ግን አሰብስቡ። የእውነት ክፉ ነገር አትናገሩበት። መልካም ነገር ብትናገሩበት የሚጠቅማችሁ ይመስለኛል። ለዛሬ እዚህ ላይ በቃኛል። ስለተሰማኝ ላውራ ብዬ ነው። አሁን እዚች ጋር መጥቼችን ስለተናገርኩ ራሱ እግዚአብሔር ክብሩን ይውሰድ። አመሰግናለሁ። ሰላም ሁኑ።